በአሁኑ ሰዓት በመካከለኛው ምስራቅ እየተቀጣጠለ ያለው ጦርነት ወደማይገመት አስፈሪ ምዕራፍ ተሸጋግሯል። የዓለምን ሰላም ሊያናጋ የሚችል አዲስ መረጃ ደርሶናል። ይኸውም ሩሲያ ለአሜሪካ ደንታ ቢስ በመሆን ለኢራን እጅግ ሚስጥራዊ የሆኑ ወታደራዊ የደህንነት መረጃዎችን አሳልፋ መስጠቷ ተረጋግጧል። ሶስት ከፍተኛ የአሜሪካ የደህንነት ባለስልጣናት እንደገለጹት ከሆነ ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦችንና አውሮፕላኖችን ያሉበትን ትክክለኛ ቦታ ለኢራን እየሰጠች ነው ብለዋል። ይህ ማለት ሩሲያ በጦርነቱ ውስጥ በቀጥታ ባትሳተፍም ኢራን አሜሪካን እንድትመታ ካርታውና ቀስቱን እያቀበለች ነው ማለት ነው። የሩሲያ ድርጊት ሌላኛው የአሜሪካ ቀንደኛ ተቀናቃይ በጦርነቱ ውስጥ በተዘዋዋሪ እጁን ማስገባቱን የሚያሳይ የመጀመሪያ ትልቅ ምልክት ነው። በዚህ ሳምንት መጨረሻ በባህሬን በሚገኘው የአሜሪካ አምስተኛ የባህር ኃይል ዋና መስሪያ ቤት አቅራቢያ የሚገኝ ህንፃ በኢራን የጥቃት ድሮን መመታቱ የሩሲያ መረጃ ምን ያክል አደገኛ እንደሆነ አሳይቷል። ምንም እንኳ የዋይት ሀውስ ቃል አቀባይ ካሮሊን ሌቪን ይህንን የሩሲያ መረጃ ምንም ለውጥ አያመጣም፣ ምክንያቱም እኛ የኢራንን ጦር ሙሉ በሙሉ እየደመሰስን ነው በማለት ሁኔታውን ለማቅለል ቢሞክሩም የመከላከያ ሚኒስትር ሂት ሄግሴት ግን በ60 ደቂቃ ቃለመጠይቃቸው ላይ አሜሪካ ማን ከማን ጋር እንደሚዶልትባት በትኩረት እየተከታተለች መሆኑና ፕሬዝዳንት ትራምፕም ለማንኛውም ጥቃት ጠንካራ ምላሽ ለመስጠት መዘጋጀታቸውን አስታውቀዋል። ሩሲያ ለኢራን ይህንን መረጃ የሰጠችው ኢራን ቀደም ሲል በዩክሬን ጦርነት ወቅት ለሩሲያ የሰጠቻትን የድሮንና የሚሳኤል ድጋፍ ለመካስ እንደሆነ ይገምታል። በሌላ በኩል ጦርነቱ ወደ ሁለተኛ ሳምንት ሲሸጋገር የእስራኤል የጦር ጀቶች በኢራን መዲና ቴህራን ላይ ታይቶ የማይታወቅ የተባለለትን መጠነ ሰፊ የአየር ድብደባ ፈጽመዋል። የቴህራኑ ሜህባራድ ዓለም አቀፍ አውሮፕላን ማረፊያ በከባድ ሚሳኤሎች ተመቶ ከጥቅም ውጭ ሆኗል። በከተማዋ ምዕራባዊ ክፍል የሚገኙ ወታደራዊና ስልታዊ ቦታዎች በእሳትና በጭስ ተውጠዋል። እስካሁን ባለው መረጃ በኢራን ውስጥ ብቻ 1332 በላይ ንጹሃን ዜጎች መገደላቸውን የተነገረ ሲሆን በተለይም በአንድ ትምህርት ቤት ውስጥ በደረሰ ጥቃት ከ160 በላይ ሰዎች ሕይወታቸው ማለፉን መላውን ዓለም አስቆጥቷል። የአሜሪካ የደህንነት መረጃዎች እንደሚያሳዩት ይህ ትምህርት ቤት የተመታው በአሜሪካ የተሰራ ቦምብ ሳይሆን እንዳልቀረ ከፍተኛ ጥርጣሬ አለ። በሊባኖስ በኩል ደግሞ 217 ሰዎች በእስራኤል ጥቃት ተገድለዋል። ፕሬዚዳንት ዶናልድ ትራምፕ በጦርነቱ የተገደሉ 6 የአሜሪካ ወታደሮች አስክሬን በጆቨር ወታደራዊ ማረፊያ ሲቀበሉ ከፍተኛ ሐዘን የታየባቸው ቢሆንም ለኢራን ያላቸው አቋም ግን ይበልጥ ጠንክሯል። ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ የጠየቁ ሲሆን ኢራን ግን ይህንን ጥሪ የሞኝ ህልም በማለት ውድቅ አድርገዋለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ጎረቤቶቿን ማጥቃቷን እንደማታቆም ቢገልጹም ሀገሬን ለመምታት የሚነሳ ማንኛውም ኃይልን ግን በዝምታ አንመለከትም ሲሉ አስጠንቀዋል። ውጥረቱ ወደ መካከለኛው ምስራቅ ተሰራጭቷል። ሳውዲ አረቢያ ወደ ግዛቷ የተተኮሱ ሚሳኤሎችን እና 17 የኢራን ድሮኖችን መታ መጣሏን አስታውቃለች። በተለይም የአሜሪካ ወታደሮች የሚገኙበት የሳውዲው ፕሪንሴስ ሱልጣን የጦር ሰፈር ኢላማ መደረጉ ሁኔታውን ይበልጥ አሳሳቢ አድርጎታል። በአሁኑ ሰዓት በሺዎች የሚቆጠሩ አሜሪካውያን በመካከለኛው ምስራቅ ሀገራት ተዘግቶባቸው ለከፍተኛ አደጋ ተጋልጠዋል። በዚህ አስቸጋሪ ወቅት አሜሪካና የባህረ ሰላጤው ሀገራት ያልተጠበቀ እርዳታ ከዩክሬን እየፈለጉ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት ዩክሬን ለዓመታት የኢራንን ሻሄድ ድሮኖች ስትመክስ ስለቆየች ይህንን ልምድ ለአረብ ሀገራት ለማካፈል ዝግጁ ነን። የዩክሬን አምባሳደር አልጋ ስቴፌሽንና አጋሮቻቸውን ሲቸገሩ ለመርዳት ምንጊዜም ዝግጁ ነን ብለዋል። በመጨረሻም የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒን የሚተካ አዲስ መሪ ለመምረጥ የሃይማኖት አባቶች ጉባኤ እያደረጉ መሆኑ ተሰምቷል። በዚህ ጉዳይ ላይ ፕሬዝዳንት ትራምፕም ጣልቃ በመግባት ኢራን ጥሩ መሪ ያስፈልጋታል፣ እኔ ደግሞ በአእምሮዬ ያስኳቸው አንዳንድ ስሞች አሉ በማለት የኢራንን የውስጥ ፖለቲካ ጭምር ለመቆጣጠር ፍላጎት እንዳላቸው አሳይተዋል። እነዚህ ሚሳኤሎች በሰዓት እስከ 14 ማክ በላይ ፍጥነት ያላቸውና የእስራኤልን አይረንዶም የመከላከያ ስርዓት ሰብረው የመግባት አቅም እንዳላቸው የኢራን ወታደራዊ ምንጮች በኩራት እየገለጹ ነው። እንደ አይዲኤፍ መረጃ ከሆነ ጥቃቱ የተፈጸመው በ5 ተከታታይ ዙሮች ሲሆን በቴል አቪቭ ብቻ ሳይሆን እንደ ሽሮን፣ ሌዚዮንና ፔታህ ቲሻፎና ሎን አሺዶን ባሉ ቁልፍ ከተሞች ላይ የሳይረን ድምፅ ያለማቋረጥ እየተሰማ ይገኛል። ምንም እንኳ የእስራኤል አየር መከላከያ ስርዓቶች ብዙውን ሚሳኤሎች ለማክሸፍ ቢሞክሩም አንዳንድ ሚሳኤሎች ግን መከላከያውን ሰብረው በመግባት በቤን ጎሪዮን አውሮፕላን ማረፊያና በሌሎች ወታደራዊ ይዞታዎች ላይ ጉዳት ማድረሳቸው ተዘግቧል።
ይህ ጥቃት የተቀሰቀሰው ሰሞኑን የኢራን ከፍተኛ መሪ የነበሩት አያቶላ አሊ ካሜኔ በእስራኤልና በአሜሪካ ጥምር ጦር መገደላቸውን ተከትሎ እንደሆነ ይታመናል። በአሁኑ ሰዓት መላው ዓለም አይኑን በመካከለኛው ምስራቅ ላይ አድርጓል። አሜሪካ ለእስራኤል ያላትን ሙሉ ድጋፍ እየገለጸች ሲሆን ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ እያሳሰቡ ነው። በሌላ በኩል ኢራን ጥቃቱን እንደምትቀጥልና የአሜሪካ የጦር ሰፈሮችም ኢላማ ውስጥ መሆናቸውን ዝታለች። ቀጣዩ ሰዓታት ለቀጠናው ብቻ ሳይሆን ለሰላማዊው ዓለም እጅግ ወሳኝና አስፈሪ ሆነዋል። በአሁኑ ሰዓት በመላው እስራኤልና በአጎራባች ሀገራት የሚገኘው የሚሳኤል መከላከያ ድምጾች በከፍተኛ ሁኔታ እየጮሁ ይገኛሉ። ህዝቡም ወደ መጠለያዎች እንዲገባ ትዕዛዝ ተላልፈዋል። በተጨማሪም በአሁኑ ሰዓት የወጡ የሳተላይት ምስሎች እንደሚያሳዩት በዮርዳኖስ በሚገኝ ሙፋቆዋ ሳልቲ አየር ማረፊያ ላይ ተሰማርቶ የነበረው $300 ሚሊዮን የሚያወጣ የአሜሪካ ታድ ሚሳኤል መከላከያ ራዳር ሙሉ በሙሉ ወድሟል። ይህ ጥቃት ለአሜሪካ ጦር ኃይል ታላቅ ድንጋጤን ፈጥሯል። በዓለም ላይ 8 ብቻ የሚገኙት እነዚህ እጅግ ውድ የሆነ የራዳር ሲስተሞች መውደም የአሜሪካን ቀጠናዊ መከላከያ በእጅጉ አዳክሞታል። የኢራን ድሮኖችና ሚሳኤሎች የመከላከያ ስርዓቱን ጥሰው ማለፋቸው ታላቅ ወታደራዊ ስኬት ተብሎላቸዋል። በዚህ ምክንያት የአሜሪካ ፓትሪዮት መከላከያ ስርዓቶች አሁን ላይ ከፍተኛ ጫና ውስጥ መሆናቸውና የሚሳኤል መከላከያ ክምችቶችም እያለቁ መሆናቸው ተነግረዋል። በሌላ በኩል በየመን በሺዎች የሚቆጠሩ የሁቲ ቡድን ደጋፊዎች በሰና አደባባዮች በመውጣት ለኢራን ያላቸውን ታማኝነት ገልጸዋል። የኢራኑ የበላይ መሪ አያቶላ ካሜኒ ተገደሉ የሚለውን መረጃ ተከትሎም የሁቲ ተዋጊዎች በአሜሪካ የጦር ሰፈሮች ላይ ጥቃት ለመሰንዘር ዝግጁ መሆናቸውን በይፋ አውጀዋል። ይህም ጦርነቱ ወደ ቀይ ባህርና ወደ ሌሎች የባህር መስመሮች ሊዛመት እንደሚችል ትልቅ ስጋት ፈጥረዋል። በመላው መካከለኛው ምስራቅ የሚገኙ የኢራን ደጋፊ የታጠቁ ቡድኖችም ጥቃቱን ለመቀላቀል ትዕዛዝ እየጠበቁ መሆናቸው ተዘግቧል። ይህ ሁሉ ጥፋት እየደረሰ ባለበት ወቅት ሳውዲ አረቢያ ጦርነቱ እንዳይባባስና ቀጠናው ወደ ከፋ ቀውስ ውስጥ እንዳይገባም ከኢራን ጋር በሚስጥር ንግግር መጀመሯ ተሰምቷል። እንደ ዋይን ኒውስ ዘገባ ከሆነ ሳውዲ አረቢያ በኢራን በአሜሪካና በእስራኤል መካከል ያለውን ውጥረት ለማርገብ የጀርባ አምባሳደሮችን በመጠቀም ጥረት እያደረገች እንደሆነ እየተነገረ ነው። ሆኖም ግን በሚሳኤል ጥቃቶችና በከፍተኛ ወታደራዊ እንቅስቃሴዎች መሃል ይህ ዲፕሎማሲ ጥረት ምን ያክል ስኬታማ ይሆናል የሚለው ገና አልታወቀም። ሁኔታው አሁንም እጅግ አሳሳቢና የማይገመት ሆኖ ቀጥሏል። የአሜሪካ መከላከያ ሚኒስቴር የወደሙትን ራዳሮች ለመተካትና ተጨማሪ ኃይሎችን ወደ ቀጠናው ለመላክ እየተጣደፈ ይገኛል። ይህ ጦርነት ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል ወይ የሚሉ የብዙዎች ስጋት ሆኗል። እኛም አዳዲስ መረጃዎችን ሲደርሱን ወዲያውኑ የምናቀርብላችሁ ይሆናል። ለተጨማሪ ሰበር ዜናዎች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን አብረውን ይቆዩ። ጤና ይስጥልን። በአሁኑ ሰዓት በመካከለኛው ምስራቅ እየተቀጣጠለ ያለው ጦርነት ወደማይገመት አስፈሪ ምዕራፍ ተሸጋግሯል። የዓለምን ሰላም ሊያናጋ የሚችል አዲስ መረጃ ደርሶናል። ይኸውም ሩሲያ ለአሜሪካ ደንታ ቢስ በመሆን ለኢራን እጅግ ሚስጥራዊ የሆኑ ወታደራዊ የደህንነት መረጃዎችን አሳልፋ መስጠቷ ተረጋግጧል። 3 ከፍተኛ የአሜሪካ የደህንነት ባለስልጣናት እንደገለጹት ከሆነ ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦችንና አውሮፕላኖችን ያሉበትን ትክክለኛ ቦታ ለኢራን እየሰጠች ነው ብለዋል። ይህ ማለት ሩሲያ በጦርነቱ ውስጥ በቀጥታ ባትሳተፍም ኢራን አሜሪካን እንድትመታ ካርታውና ቀስቱን እያቀበለች ነው ማለት ነው። የሩሲያ ድርጊት ሌላኛው የአሜሪካ ቀንደኛ ተቀናቃይ በጦርነቱ ውስጥ በተዘዋዋሪ እጁን ማስገባቱን የሚያሳይ የመጀመሪያ ትልቅ ምልክት ነው። በዚህ ሳምንት መጨረሻ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ዋና መስሪያ ቤት አቅራቢያ የሚገኝ ህንፃ በኢራን የጥቃት ድሮን መመታቱ የሩሲያ መረጃ ምን ያክል አደገኛ እንደሆነ አሳይቷል። ምንም እንኳ የዋይት ሃውስ ቃል አቀባይ ካሮሊን ሌቪን ይህንን የሩሲያ መረጃ ምንም ለውጥ አያመጣም፣ ምክንያቱም እኛ የኢራንን ጦር ሙሉ በሙሉ እየደመሰስን ነው በማለት ሁኔታውን ለማቅለል ቢሞክሩም የመከላከያ ሚኒስትር ፒት ሄግሴት ግን በ60 ደቂቃ ቃለ መጠይቃቸው ላይ አሜሪካ ማን ከማን ጋር እንደሚዶልትባት በትኩረት እየተከታተለች መሆኑና ፕሬዝዳንት ትራምፕም ለማንኛውም ጥቃት ጠንካራ ምላሽ ለመስጠት መዘጋጀታቸውን አስታውቀዋል። ሩሲያ ለኢራን ይህንን መረጃ የሰጠችው ኢራን ቀደም ሲል በዩክሬን ጦርነት ወቅት
ለሩሲያ የሰጠቻትን የድሮንና የሚሳኤል ድጋፍ ለመካስ እንደሆነ ይገምታል። በሌላ በኩል ጦርነቱ ወደ ሁለተኛ ሳምንት ሲሸጋገር የእስራኤል የጦር ጀቶች በኢራን መዲና ቴህራን ላይ ታይቶ የማይታወቅ የተባለለትን መጠነ ሰፊ የአየር ድብደባ ፈጽመዋል። የቴህራኑ ሜህባራድ ዓለም አቀፍ አውሮፕላን ማረፊያ በከባድ ሚሳኤሎች ተመቶ ከጥቅም ውጭ ሆኗል። በከተማዋ ምዕራባዊ ክፍል የሚገኙ ወታደራዊና ስልታዊ ቦታዎች በእሳትና በጭስ ተውጠዋል።